ሰበር መረጃ መከላከያ ሰራዊት ወደ ትግራይ እንዲገባ ተወሰነ። ከዚህም በፊት ከህወሓት ባለስልጣናትና ከትግራይ ጊዜያዊ አስተዳደር የሚሰሙ የጦርነት ድለቃዎች የህዝቡን ፍርሃት ሲያንሩት እንደነበር የሚታወስ ነው። ይህንንም በተመለከተ እስካሁን ዝምታውን የመረጠው የፌዴራል መንግስት እየመጣን ስለሆነ ተዘጋጅታችሁ ጠብቁን የሚመስል መልእክት ለትግራይ ባለስልጣናት አስተላልፏል። በስፋት ዳሰነዋል። የዳጋሎ ጦር ከኢትዮጵያ ድንበር አቅራቢያ የሚገኘውን ከተማ መቆጣጠሩን አስታወቀ። የትኛውን ከተማ ነው የተቆጣጠረው የሚለውን በዝርዝር ዳሰነዋል። በተያያዘ ዜናም የሱዳን ወታደሮች ወደ ኢትዮጵያ ድንበር በመግባት እጅ መስጠታቸው ተነግሯል። የአፍሪካ ቀንድ ወደ ጦርነት ቀጠናነት እየተሸጋገረ ነው። ለሁሉም አብራችሁን ቆዩ። ሰበር መረጃ መከላከያ ሰራዊት ወደ ትግራይ እንዲገባ ተወሰነ። የመከላከያ ሰራዊት ወደ ትግራይ እንደሚገባ ለትግራይ ባለስልጣናት ማሳወቁ ተሰማ። አፍሪካን ኮንፊደንሻል ለጉዳዩ ቅርበት ያላቸው ምንጮች ሹክ አሉኝ ሲል ባወጣውም ዘገባ የፌዴራል መንግስት በትግራይ ያሉ የመከላከያ ካምፖችን ለመቆጣጠር ሰራዊቱን ወደ ክልሉ እንደሚያሰማራ ለክልሉ ኃላፊዎች አሳውቋል ብለዋል። ይህም መረጃ የአፍሪካ ቀንዱን ትኩሳት ሊያቀጣጥል ይችላል የሚል ስጋትም አጭሯል። የጸጥታና የደህንነት ጉዳዮች ላይ ትኩረት አድርጎ ዘገባዎችን የሚያወጣው አፍሪካን ኮንፊደንሻል ድረገጽ የውስጥ አዋቂ ምንጮች ነገሩኝ ሲል ያወጣውን መረጃ ከዚህ ቀደም የትግራይ ጊዜያዊ መንግስት እንዲሁም ህወሓት ከሰጡት ማስተባበያ ጋር የሚጋጭ ነው። ከዚህም ቀደም መከላከያ ወደ ትግራይ ሊገባ ነው የሚለውን መረጃ መሰራጨቱን ተከትሎ የትግራይ ጊዜያዊ መንግስትና ህወሓት በጉዳዩ ላይ ምንም አይነት መረጃ እንዳሌላቸው ተናግረው ነበር። አፍሪካን ኮንፊደንሻል በዚህ ዘገባ ግን ማዕከላዊ መንግስቱ ሰራዊቱን ወደ ትግራይ ለማስገባት ለትግራይ አመራሮች ማሳወቁን የሚገልጽ ነው። ይሁን እንጂ የፌዴራል መንግስቱ ሰራዊቱን ወደ ትግራይ የማስገባት ፍላጎት እንዳለው ለክልሉ አመራሮች ቢያሳውቅም የክልሉ አመራሮች ፈቃደኛ አልሆኑም ብለዋል ዘገባው። አፍሪካን ኮንፊደንሻል ይህንን ቢልም የትግራይ ክልል ምክትል ርዕሰ መስተዳደር አቶ አማኑኤል አሰፋ ግን ይህንን መረጃ ከሪዮት ሚዲያ ጋር በነበራቸው ቆይታ አስተባብለው እንደነበር ይታወሳል። እስካሁን ድረስ ከፌዴራል መንግስቱ የቀረበ ምንም አይነት ጥያቄ የለም ሲሉም በግልጽ ተናግረው ነበር። ዘገባው አያይዞም የፌዴራል መንግስቱና በትግራይ ክልል የሚንቀሳቀሱ የፖለቲካ ኃይሎች በትብብር በመስራት የክልሉን የጸጥታ ሁኔታ ለማረጋጋትና የጊዜያዊ አስተዳደሩን ስራ ለማጠናከር ጥረት ሊያደርጉ እንደሚችሉ ጠቁሟል። የጸጥታ ስራውን በዋናነት የትግራይ ሰላማዊ ኃይሎች ወይም ቲፒኤፍ እንዲረከቡ የሚደረግበት ሁኔታ በትንታኔው ተመላክቷል። ባለፈው ሳምንት አጋማሽ የወጣውና እምብዛም ትኩረት ያልተሰጠው ይህ የአፍሪካ ኮንፊደንሻል ዘገባ በሰሜን ኢትዮጵያ የተፈጠረውን ወታደራዊና ፖለቲካዊ ትኩሳትን ምን ደረጃ ላይ እንደሚገኝ በግልጽ ያመላከተ ሆኗል። ዘገባው ጀነራል ጻድቃን ገብረትንሳኤ ህወሓትን በአጭር ጊዜና በትንሽ ኪሳራ ማስወገድ ይቻላል የሚል ግምገማ እንዳቀረቡ የገለጸ ሲሆን ዓለም ትኩረቱን በመካከለኛው ምስራቅ ትኩሳት ላይ ባደረገበት በዚህም ወቅት የፌዴራል መንግስት ከፍተኛ ቁጥጥር ያለውን ኃይሉንና ከባድ የጦር መሳሪያዎችን ወደ ትግራይ ማስጠጋቱን አትቷል። በሰሜን ኢትዮጵያ አዲስ ግጭት ከተቀሰቀሰ ሁለት አይነት ውጤት ሊኖረው እንደሚችል የሚጠቅሰው መረጃው ምናልባትም አስመራ ያለውን መንግስት እስከ መገልበጥ የሚደርስ ውጤት ሊኖረው ይችላል የሚለው አንዱ ነው። እርምጃው ከከሸፈ ደግሞ በኢትዮጵያ የአማጺዎች እንቅስቃሴ እየተጠናከረ የሚሄድበት እድል ሊፈጥር ይችላል ብለዋል። ይህ በእንዲህ እንዳለ በትግራይ ወጣቶች ዘንድ አዲስ አበባን ጨምሮ ወደ ተለያዩ አካባቢዎች የመሰደድ ሁኔታ መታየቱ በህዝብ ዘንድ የጦርነት ፍላጎት አለመኖሩን ወይም ከሂደቱ ራስን የማግለል ዝንባሌ እንዳለም አፍሪካን ኮንፊደንሻል ገልጿል። የዳጋሎ ጦር ከኢትዮጵያ ድንበር አቅራቢያ የሚገኘውን ከተማ መቆጣጠሩን አስታወቀ።
በመሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል ከኢትዮጵያ ድንበር አቅራቢያ የሚገኘውን ኩምሩክ ከተማን በቁጥጥር ስር ማዋሉን ይፋ አደረገ። ይቺን ከተማ በቁጥጥር ስር ለማዋል የቻለው ከባድ ውጊያ ካደረገ በኋላ መሆኑንም አስታውቋል። በመግለጫው ፈጥኖ ደራሽ ኃይሉ ከሱዳን ሕዝብ ንቅናቄ ሰሜን ጋር በመሆን ስትራቴጂያዊ ጠቀሜታ ያላትን ኩምሩክ ከተማን ተቆጣጥሯል ያለ ሲሆን ከትላንት ጀምሮ በአካባቢው ውጊያ ሲደረግ መቆየቱንም ገልጿል። ከዚህችም ከተማ በተጨማሪ በአቅራቢያው የሚገኙ 2 መንደሮችንም በእጁ እንዳስገባ አስታውቋል። በአካባቢው ይህ ጦርነት የተጀመረው እሁድ ዕለት መሆኑን አልሻሬቅ አልአውሳት የገለጸም ሲሆን በዚህም ውጊያ ላይ የተሳተፉት ኃይሎች ከኢትዮጵያ መነሳታቸውን የጀነራል አልቡራን ወታደሮች መግለጻቸውን አስረድቷል። Satellite images appearing to show a large training facility in Ethiopia reportedly used by Sudan's paramilitary rapid support forces. የሱዳን ወታደራዊ መንግስት ፈጥኖ ደራሽ ኃይሉ በኢትዮጵያ ውስጥ ካምፕ እንዳለው ቢናገርም ኢትዮጵያ ግን ይህንን ማስተባበሏን ዘገባው አውስቷል። በተያያዘ ዜናም የሱዳን ወታደሮች ወደ ኢትዮጵያ ድንበር በመግባት እጅ መስጠታቸውን ተናገረ። በሱዳን ብሉ ናይል ግዛት በምትገኘው ስትራቴጂካዊዋ የኩርሚክ ከተማ በሱዳን መደበኛ ጦርና በፈጣን ደራሽ ኃይሎች መካከል ከጥቂት ቀናት በፊት ከባድ ውጊያ መቀስቀሱን ይታወሳል። ውጊያው በፈጥኖ ደራሽ ኃይሎችና በሱዳን ሕዝባዊ ነጻነት ንቅናቄ ሰሜን ድል አድራጊነት ተጠናቋል። ጥምር ኃይሉም ከተማዋን ሙሉ በሙሉ ተቆጣጥሯታል። ይህንን ተከትሎ በርካታ የሱዳን መከላከያ ሰራዊት አባላቶች የደንብ ልብሳቸውን እንደለበሱ ወደ ኢትዮጵያ ድንበር ተሻግረዋል። እነዚህ ወታደሮች ለኢትዮጵያ ጸጥታ ኃይሎች እጅ እየሰጡ መሆናቸውን የአካባቢው ነዋሪዎችና የመንግስት ባለስልጣናት ገልጸዋል። የፈጥኖ ደራሽ ኃይሎች ከሱዳን ሕዝባዊ ነጻነት ንቅናቄ ሰሜን ጋር በመተባበር በከፈቱት ጥቃት የሱዳን መደበኛ ጦር ተሸንፏል። የኃይል ሚዛኑ መለወጡንም ተከትሎ የሱዳን ወታደሮች ወደ ኢትዮጵያ ድንበር መሸሽ ጀምረዋል። በቤኒሻንጉል ጉሙዝ ክልል አሶሳ ዞን ኩርሚክ ወረዳ የሚገኙ ነዋሪዎችም የሱዳን ወታደሮች የጦር መሳሪያቸውን ይዘውና የደንብ ልብሳቸውን እንደለበሱ ወደ ኢትዮጵያ ድንበር ሲሻገሩ መመልከታቸውን አረጋግጠዋል። በውጊያውም ወቅት የከባድ መሳሪያ ድምጽ ያስፈራቸው የአካባቢው ነዋሪዎችም ወደ ኖራዛብ እና አሶሳ ከተማ ሸሽተው ነበር። በአሁኑም ወቅት ውጊያው በመቆሙና አካባቢው እየተረጋጋ በመሆኑ ነዋሪዎች ወደ ቀያቸው መመለስ ላይ ናቸው። የንግድ ተቋማትም በድጋሚ ሥራ መጀመራቸውን ተናግረዋል።